ሁልጊዜ ማታ ማታ ላይ ከሌሊቱ 7 ሰዓት ሲሆን የምተኛበት ክፍል ውስጥ ካለው ቁም ሳጥን ውስጥ የሆነ ድምጽ ሰማ ነበር። ድምጹ በመጀመሪያም 3 ጊዜ እንኳኳና ቀጥሎም የመቧጨር ድምጽ ነበር የምሰማው። ድምጹንም ስሰማ በጣም ደንግጬ ከእንቅልፌ ነቃ ነበር። ነገር ግን ስነቃ ወዲያው ነበር ድምጹ የሚቆመው። በዚህም መንገድ የተወሰነ ቀን ካለፈ በኋላ ነበር በትላንትናው ዕለት ሁሉ ነገር የተቀየረው። እንደተለመደው ቤቴ ቁጭ ብዬ እስከ 4 ሰዓት ድረስ ፊልሚን ካየው በኋላ እንቅልፍ ሲጫጫነኝ የቤቴን መብራትና ቲቪውን አጥፍቼ ወደ መኝታ ቤቴ ገብቼ ለጠልኩ። እንደተሰማኝ ድካም ከሆነ እስከ እኩለ ቀን ድረስ የምነሳ እንኳን አልመሰለኝም ነበር። ነገር ግን ከሌሊቱ 7 ሰዓት ሲሆን በአንድ ድምጽ ምክንያት ባንኜ ነቃው። ድምጹ የመጣው ከዛ ቁም ሳጥን ውስጥ ነበር። ማን እንደሆነ ባላውቅም ነገር ግን ከውስጥ በኩል እየተንኳኳ ነበር። ቀስ ብዬ ተናገርኩ፣ ማን ነው? ነገር ግን ምንም መልስ የለም። ከዚህ በፊት ሰምቼው የነበረውን የመቧጨር ድምጽ አሁን እየሰማሁት ነው። በፍርሃትና በሽብር ውስጥ ሆኜ በድጋሚ ተናገርኩ፣ ማንም ይሁን ማን አሁን ነው ከዛ ቁም ሳጥን ውስጥ ውጣ። አሁንም ምንም መልስ የለም። ከዛም በድንገት ያ ድምጽ ጠፋ። አሁን ላይ ምንም አይሰማም። ከዛም ቀስ ብሎ ቁም ሳጥኑ በትንሹ ከተከፈተ በኋላ ከዛ ቁም ሳጥን ውስጥ 2 ቀይ የሚያበሩ አይኖች አፍጥጠው እየተመለከቱኝ ነበር። በጣም ደንግጬ ካለሁበት አልጋ ላይ ሳልነቃነቅ ለተወሰነ ደቂቃ ያክል ከዛ ምንነቱ ካልታወቀ ፍጥረት ጋር እየተፋጠጠን እያለ ከቁም ሳጥኑ ውስጥ በጣም ቀጭንና ሹል ጥፍር ያላቸው ጣቶች መውጣት ጀመሩ። ይህንን ነገር ስመለከት ወዲያው ተነስቼ መኝታ ቤቴን በር ለመክፈት በሞክርም ነገር ግን ከውጭ በኩል ተቆልፎ ነበር። ማን እንደቆለፈው አላውቅም። ምን ማድረግ እንዳለብኝም አላውቅም። አሁን ላይ አንድ ምንነቱ ካልታወቀ ፍጡር ጋር አንድ ክፍል ውስጥ ነኝ። ከዛም ያቀጭና አስፈሪ የሆነ ፍጥረት ከዛ ቁም ሳጥን ውስጥ ሆኖ አንድ ነገር ተናገረ። ከዚህ ነገር ማምለጥ አትችልም። እንደውም እድለኛ ሆነ ከዚህ ክፍል ብትወጣ እንኳን ሁልጊዜም ቢሆን የምፈልገውን ነገር እስካላገኘው ድረስ መቼም ቢሆን አልለቅህም። በሽብር ስሜት ውስጥ ሆኜ ተናገርኩ። ቆይ አንተ ማን ነህ? ከኔ ምንድነው የምትፈልገው? ከዛ ቁም ሳጥን ውስጥ እየወጣ ፈገግ ብሎ ተናገረ። ስለኔ ባታውቅ ነው የሚሻለው። እውነት ነው የምፈልገው ነገር አንተ ጋር እንደሌለ አውቃለሁ። ነገር ግን ደግሞ የምፈልገውን ነገር እንዳገኝ የምትረዳኝ አንተ ነህ። በፍርሃት ውስጥ በሆነም ኮስተር ብዬ መለስኩለት። የምትፈልገው ነገር ምን እንደሆነ አላውቅም። ቢሆንም እኔ ልረዳ አልችልም። እንዴታ ትችላለህ እንጂ አለበለዚያ ህይወትን ነው የምነጥቀው።